States military began major combat. እስራኤል ከአሜሪካ ጋር በመተባበር በኢራን ላይ የአየር ጥቃት መክፈቷን ገለጸች። እስራኤል ከአሜሪካ ጋር በመተባበር በኢራን ዋና ከተማ ቴህራን እና በተለያዩ የአገሪቱ ክፍሎች ላይ ሰፊና ተከታታይ የአየር ጥቃት መጀመሯን አስታውቃለች። በቴህራን ከተማ ከፍተኛ የፍንዳታ ድምጾች እየተሰሙ ሲሆን ጥቃቱ የኢራንን የደህንነት መዋቅር ሙሉ በሙሉ ለማፈራረስ ያለመ መሆኑን አንድ የአሜሪካ ባለስልጣን ለአልጀዚራ ገልጸዋል። እስካሁን ባለው መረጃ የኢራን ፕሬዝዳንት መሱድ ፔዜሽኪያን መኖሪያ ቤትና የደህንነት መስሪያ ቤትን ጨምሮ በ30 የተለያዩ ኢላማዎች ላይ ጥቃት መፈጸሙን የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤል የደህንነት ባለስልጣናት እንደገለጹት ከሆነ ጥቃቱ የኢራን ፕሬዝዳንትን ጨምሮ መላው የኢራን አገዛዝ ኢላማ ያደረገ ሲሆን የሀገሪቱ የበላይ መሪ አያቶላ አሊ ኻሜኒ ደህንነቱ ወደ ተጠበቀ ስፍራ እንዲዘዋወሩ መደረጉን ነው የተነገረው። የእስራኤል መረጃዎች እንደሚጠቁሙት በፕሬዝዳንት ፔዜሽኪያን ላይ የግድያ ሙከራ የተከናወነ ሲሆን ጥቃቱ በቀን መካሄዱ የኢራንን መከላከያ ክፉኛ አስደንግጧል። እስራኤል ለሚቀጥሉት 4 ቀናት የሚቆይ ከፍተኛ የጋራ ጥቃት ለማካሄድ ዝግጅቷን ማጠናቀቋን የገለጸች ሲሆን ከጥቃቱ በኋላ ቴህራን የቀድሞ መልኳን አትይዝም ስትል አስጠንቅቃለች። በሌላ በኩል የእስራኤል የስለላ ተቋም ሞሳድ በፋርስ ቋንቋ ባስተላለፈው መልእክት ኢራናውያን የገዛ ሀገራቸውን አገዛዝ ለመታገል በሚያደርጉት ጥረት ብቻቸውን እንዳልሆኑ ገልጾ ፎቶዎችና ቪዲዮዎችን በማጋራት እንዲተባበሩ ጥሪ አቅርበዋል። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው አሁን ጥቃቱ ባለፈው ሰኔ ወር ጥቃት እጅግ የሰፋና ጠንካራ እንደሚሆን ይጠበቃል። ይህ ድንገተኛ ጦርነት የተቀሰቀሰው በጄኔቫ ይካሄድ በነበረው የኒውክሌር መጠናቀቅ በተገለጸበት በሰዓታት ልዩነት ውስጥ ነው። በተያያዘ ዜና ኢራን የአጸፋ ጥቃት ለመሰንዘር እየተዘጋጀች መሆኗን ገለጸች። ኢራን የተፈጸመባትን ጥቃት ተከትሎ ብርቱ የአጸፋ እርምጃ ለመውሰድ እየተዘጋጀች መሆኑን አንድ ስማቸው ያልተገለጸ የኢራን ባለስልጣናት ኢራን የአጸፋ ጥቃት ለመሰንዘር እየተዘጋጀች መሆኑን ከገለጸ ኢራን የተፈጸመባትን ጥቃት ተከትሎ ብርቱ የአጸፋ እርምጃ ለመውሰድ እየተዘጋጀች መሆኑን አንድ ስማቸው ያልተገለጸ የኢራን ባለስልጣን ለሮይተርስ የዜና ምንጭ ገልጸዋል። የኢራን አጸፋ እጅግ ከፍተኛና ብርቱ እንደሚሆን ባለስልጣኑ አስታውቀዋል። በሌላ በኩል የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዚ በኤክስ ገጻቸው ላይ ባሰፈሩት መልእክት ጠንካራ ማስጠንቀቂያ አስተላልፈዋል። አስቀድመን አስጠንቅቀን ነበር ያሉ ሲሆን አሁን የጀመራችሁት መንገድ መጨረሻው ከእናንተ ቁጥጥር ውጪ የሆነ ነው ሲሉ ገልጸዋል። እስራኤል ከኢራን የአጸፋ ጥቃት ሊሰነዘር እንደሚችል በመግለጿ ዜጎቿን አስጠንቅቃለች። ኢራንም እስራኤልም የአየር ክልላቸውን ዘግተዋል።